እኔን ካላገባሽ ትሞቻለሽ ብሎ የተናገረ ጠንቋይ እሱ ራሱ ይሞታል። አሜን። አሰቃይቶኛል። አሜን። ስልኩ ካለ ደውለሽ አቶ ጠንቋይ በቅርቡ ትሞታለህ ብለሽ ንገሪው። አሁን ቤተክርስቲያንና የድሮ ጠንቋይ ቤት በጣም እየተመሳሰለ ነው ያለው። የሚያስሟርቱ እናገርበታለሁ ቃል አስወጣበታለሁ ብለው ሰዎችን ይዘው መሄዱ፣ የሰዎችን ስም የሰዎችን ፎቶ ይዘው ሄደው የሚያስረግሙ ሰዎች ያሉበት ረጋሚም አሏቸው። እግዚአብሔርን ትወዱታላችሁ? አዎ ቸርዬ ሂጂና እህትሽን ውደጂ፣ ወንድምሽን ውደጂ፣ ጎረቤቶቻችሁን ውደዱ። እግዚአብሔርን እወደዋለሁ ጌታችን ሴትዮ እንዲነቀልልኝ እስቲ መንቀያ ዘይት የለም ይላል። ኦሬዲ የተነቀለ ሰው ምልክት ነው፣ ገና ያልተተከለ ሰው ምልክት። የተማራችሁት ይሄን ከሆነ እንዲነቀል ሰው አትመጡ። ቤተክርስቲያን ሰዎች መንቀያ አይደለች፣ መትከያ ናት። የተነቀሉትን የምንተክልበት ነው፣ የወደቁትን የምናነሳበት። በጥላቻ ነቅዛችሁ በታችሁ ከሆነ ጥላቻችሁን እዚህ ቤት ጥላችሁት ፍቅርን ይዛችሁ ነው የምትሄዱት። ትምህርቱ ይሄ። ቤተክርስቲያን ከነጥላቻችሁ መጣችሁ ከነጥላቻችሁ የምትሄዱ ከሆነ፣ ቤተክርስቲያን ከነቂማችሁ መጣችሁ ከነቂማችሁ የምትሄዱ ከሆነ ቤተክርስቲያን አልነበረባችሁ የመጣችሁት። የጌታ ቤት አይደለም የመጣችሁት። የጌታን ትምህርት አይደለም። ለዚህ ነው ለራስና ለትምህርት ተጠንቀቁ። ስለዚህ ተጠንቀቁ፣ ለራሳችሁና ለትምህርታችሁ ተጠንቀቁ። በየጊዜው ለምትማሩት ተጠንቀቁ። ለተማራችሁት ነው። ምንድነው ተምራችሁ? ለምን ሰው ምን ይመስላል ካላችሁ የተማረውን ይመስላል። ታውቃላችሁ፣ አንድ ሰው የሚያደርገውን ነገር እንዲለውጥ የምትፈልጉ ከሆነ የሚያቀው ነው የሚለወጠው። አንድ ሰው የሚያስበው ነገር እንዲለወጥ የሚፈልግ ከሆነ የሚያቀው ነው የሚቀየረው። የሚያቀው ሲቀየር የሚያስበው ይቀየራል። የሚያስበው ሲቀየር የሚያደርገው ይቀየራል። አሁን ችግሩ ይሄ ነው። ስለዚህ የምናቀው ምንድነው? ኢየሱስን እንዴት ነው የተረዳችሁት? የቱ ጋር ነው የቆማችሁት? ትምህርታችሁ ምን ይመስላል? ስለዚህ ሁላችንም ራሳችንን ቼክ ማድረግ አለብን። ፓስተር ቸሬ እንዳለው ነው ይሄ የጥንቆላ አካሄድ በጣም እየተባባሰበትና መስመር እያለፈ ነው የሚገኘው ብዬ ነው ማስበው ነው በበኩሌ። ምክንያቱም በዚህ ልክ አስፈላጊ ነው ወይ? መድረክ ላይ ወጥቶ ይሞታል ምናምን እንዴ? ይሄ አያስጠይቅም? በህግ ራሱ እንደዚህ የሚሏቸው ይሞታሉ፣ ልባቸውን ነው ዘጋው ምናምን እያለ ራሱ ካውንስሉን ሲናገር ትዝ ይለኛል እዩ ጩፋና። ይሄ ነገር ምንድነው? አካሄዳቸው እንዴት ነው? መጠናት የለበትም ወይ? ጥያቄ ውስጥ መግባት የለበትም ወይ የሚል ነገር ያስነሳሉ እውነቱን ለመናገር። ምክንያቱም አልባሌ ነው፣ ትክክል አይደለም፣ ነገርየው መስተካከል ያለበት ነው፣ ምንም ጥያቄ የለውምና አሁን ብዙዎችም በፕሮቴስታንትን እምነት ሲሰሉ ከኛም ቤተክርስቲያን ከኦርቶዶክስ ያሉ ሌላውም ያለው ስማቸውን እያበላሹባቸው ነው። እነዩ ጩፋ ለግል ጥቅማቸው ሲሉ ያው እነዚህ ደስ ይላቸዋል። አሁን የነዩ ጩፋ ምናምን ተከታዮች እንደዚህ ያደርግላቸዋለሁ፣ ጠንቋዮች አጠፋላቸዋለሁ ምናምን ሲሏቸው ደስ ይላቸዋል ከልባቸውና ገንዘባቸውን ይሰጧቸዋል ምናምንና ለነዩ ጩፋ የግል ጥቅም ነው ጉዳዩ። ለእምነቱ ግን አስቸጋሪ ነውና አንድ መዋቅር ያልያዘ እምነት ነው እንግዲህ ያላቸውና ወደዛ ነው የሚጠሯችሁ። መዋቅሩም ደግሞ ችግር አለበት፣ እነዚህን ማስቆም አልቻለም እና አስቸጋሪ ነው ነገርየው። ለነሱም እየተቸገሩበት ያለ ነገር ይመስለኛል። እኔ በበኩሌ አካሄዳቸው በጣም የተጣመመ ነው። ጠላትን ውደድ የሚል መጽሐፍ ቅዱስ ይዘው እዚህ ጋር ደግሞ አጠባዋለሁ ከዚህ በኋላ አይንቀሳቀስም ምናምን ደውለሽ ትሞታለህ በይው ምናምን እንደምታዩትና ይሄ ውርደት ነው ብዬ ነው ማስበው። እኔ በጣም መዋረድ ነው፣ የሞራል ውድቀትም ነው፣ መርህ አለመያዝም ነው። ይሄ ነው ማካሄዳቸው። እዛ ጋር ይወጡና እንደዛ መጮህ ምናምን፣ ከዛ ደግሞ እዚህ በእኛ ቤተክርስቲያን ግዝትን ይንቃሉ። እዛ ዘይታቸውን በሺህ ብር ምናምን በስንት ሺህ ብር እየሸጡ እኛ ጋር ቅባ ቅዱስ በቤተክርስቲያን አባቶች ሲቀባ ይንቃሉ። እንግዲህ ያለው ነገር ይሄ ነው ማለት ለራሳቸው ሲሆን ደብል ስታንዳርድ ያደርጉታል። እዚህ ደግሞ እኛን ያጥላላሉና የማይመስል ነገር ነው እዛ ጋር እያንቀሳቀሱ ያሉት። እኛን ለማጥላላት ነው ለመጥላት ነው አካሄዳቸው እንጂ ምንም የረባ ውሃ የሚያነሳ ነገር የለውም። ፕሮቴስት ማድረግ እኛን መቃወም ነው እንጂ ሌላ ኢዲዮሎጂ አላቸው ብዬ አላስብም።
ርዕስ ሲያጥራቸው ወደኛ መሳደብ ይመጣሉ። ሲያገኙ ደግሞ ለዛ ሄደው ጠንቋዩ ሞታል ምናምን የሚል ባዶ ተረት ነው የሚሄዱትና የሚያሳዝን ነው አካሄዳቸው ለማለት ነው። ጦር መሳሪያ የያዘ የመንግስት ወታደር ወጥቶ አገልጋዩን ለምን ይቀበላል የሚለው ጥያቄ እና ማማሲያ ይዞ እንዲወጣ ነው የምትፈልገው? አይ ጩፋ እና ማማሲያ ይዞ ይወጣ። ኧረ ይመችህ። እንዲህ ድርቀት እንዲህ ልጅ ያለው አንድ እሱን የሚመስል አስጠኝ ነበር። እና እሱን ነው ትዝ የሚለኝ ሳይው ከምር ጴንጤን ይለኛል። ጴንጤን ሚሊዮን ይኸውልህ በሚሊዮን ሰው አልቆ በእሳት ትቃጠላለህ ጴንጤ ካልሆንክ ብባል እሳት ውስጥ ከተተ ነው። ጴንጤ እምነት ነው እንዴ? ካራት እየመታሉ ደንስልን። እኔ ጴንጤም አይደለም፣ እኔ ኦርቶዶክስ ነኝ። እኔ የተለየ ኦርቶዶክስ ነኝ። ሞጣ የሚናገረው ነገር አንዳንዴ ደስ ይላል። እንደዚህ አይነት ነገሮች አንዳንዴ መስመር የሚያልፋቸው ነገሮች አሉ እንጂ ያው አንዳንዴ እንደዚህ ሲናገር ምናምን በደንብ አድርጎ ግጥም አድርጎ መስመር ነው የሚያስይዛቸው። ከብር ነው የምላቸው። የሆነ አቃሚ ድርቅ የሚሉትን ይሄ የሚሳደቡት የሚያንቋሽሹት ምናምን በደንብ አድርጎ መስመር ቦታቸውን ይሰጣቸዋልና በዚህ ጉዳይ አሪፍ ነው ብዬ ነው ማስበው። እናንተ ምን ታስባላችሁ? ኮሜንት ላይ አስቀምጡልኝ። እዩ ጩፋ ልኮኛል። ምን ብሎ እስራኤል ዳንሳ ልኮኛል። ነብይት ብርቱካን ልካ ምንድነው ባንክሽ ውስጥ 10 ሚሊዮን ገባ ተብያለሁ። እባካችሁ በደንብ ይዩት የሚሉ እናቶች አሉ። እግዚአብሔር አሳያችሁ። በደንብ ይዩት። አላያችሁትም? ስራ ይሰሩ፣ ስራ ያሰሩ። ይሄን ያልገባልሽ ነው። በጡትሽ እንዲሁ ነው ገባልሽ ነው። በቦርሳሽ ውስጥ ብር ገባልሽ ነው። ሂዶ ሲታይ ግን ባንክ 5 ሳንቲም የለም። እነ ዳሽን ባንክ እነ ኢትዮጵያ ንግድ ባንክ እኮ እና አቢሲና ተቸግረዋል። 20 ሺህ ብር ገባልሽ በአካውንት የተባለች ድሃ ኢትዮጵያዊ ቀጥ ብላ አካውንቷን ይዛ 20 ሺህ ገብቷል። አረ የለም እማዬ ያለሁት 2 ብር ነው 10 ብር ነው ያለችው፣ እንደውም ዜሮ ባላንስ ነው። አይ ፓስቶር እንተኔ እንደዚህ ብሎኛል። የማን ነው ፓስቶር እንተኔ? እዩ ጩፋ ልኮኛል። ሳምንት ሆኗል። 100 ቢሊዮን ነጥብ 5 ብር ነው የገባልኝ። 100 ቢሊዮን ነጥብ 5 ይሄን እግዚአብሔርን አመስግኑልኝ። እውነቱን ነው። ባይ ዘ ዌይ አሁን እንደዚህ አይነት ነገሮች ሪል ኢሹ ናቸው። በነገራችን ላይ ባንኮች በጣም እየተቸገሩባቸው ያሉ ነገሮች ናቸው። ኢንፋክት እኔ የተረዳሁት ይሄን አንድ የትልቅ ንግድ ባንክ ማናጀር አንድ እውቀት ያለው እንደዚህ በባንኪንግ ብዙ አመት የሰራ ሰው መጥቶ ኢቢኤስ ላይ ይሄ የሚያቀርቡት አለ አይደል የንግድ ባንክ ፕሮግራም ላይ እሱ ላይ መጥቶ ሲናገር እኔ ትዝ ይለኛል። በጣም ተማሮ ማለት ነው። ይሄ ነገር እያሰለቸን ነው የሚገኘው። መጥቶ ሰው ገንዘብ ገባልኝ ሚራክል መኒ ምናምን የተአምር ገንዘብ ገባልኝ እንዲህ አይነት ነገር የለም ውሸት ነው ተው ተጠንቀቁ ምናምን እያለ እንትን ሲል ነገርየው በጣም አስቸጋሪ እንደሆነ ነው ግልጽ የሆነውና ይሄ ነገር ህግም ላይ አልፎ መሄድ ነውና አንዳንዴ በህግ የሚመራ ማህበረሰብን መፍጠር ላይ አስቸጋሪ ነው የሚሆነው። በእንደዚህ አይነት ነብይነን ምናምን ያምላክ ሰውነን ብለው በሚመጡ ሰዎች ምክንያት ነገሮች አስቸጋሪ ነው የሚሆኑትና እንዲህ አይነት ሰዎች ህግን በማስከበር ረገዱ ምናምኑ ማህበረሰቡ በትክክል ቀጥ ያለ ማህበረሰብ እንዲሆን በማድረግ እንጂ ከላይ ይወርድልሃል በሚል ነገር የሚታለል ማህበረሰብ መፈጠር የለበትም። እግዚአብሔርም ጥረግረ ብላ ነው ያለው። ጥረግረ ብላ ብሎ የሚያስተምሩ መምህራን ነው በሁሉም ሃይማኖት የሚያስፈልጉት እንጂ ከላይ የሆነ ባንክ ውስጥ ገባል እንዲህ ያለለ ሚራክል መኒ ምናምን እያሉ ህዝብን እያወናበዱ እዛም ደግሞ ባንክ ቤቱን ወረፋ እየሞሉ ስንቱ እየተጉላላ ነው የሚገኘው። በዚህ 3 ቀን ውስጥ የታምራት ገንዘቦች ወደ አካውንታችሁ ሲገባ አይቻለሁ። ጊዜ ነው እያባከኑ ያሉት፣ እየተሞኙም ነው ያሉት። እነዛ ደግሞ ነብይ ነንባዮቹ ምናምን ደግሞ 10,000 ያስገባ እኔ በአካውንት ውስጥ 100,000 እንዲገባል በሚራክል አረጋለሁ ይሏል። ቻው ነው በቃ። እና አስቸጋሪ ነውና ተጠንቀቁ ለማለት ነው። አመሰግናለሁ። ኮሜንት ላይ አስተያየታችሁን ጻፉልን። በቀጣይ እስከምንገናኝ ደህና ሁኑ።